መጣው ቢባል ኃጢያትን ላለ መስራት እስከ ደም ጠብታ ሲታገል የዋለባት ቀናት ብሎ እኮ ልንማር የምንችልባት ይሆነ ኃጢያት ምን ያክል እኮ ክፉ እንደሆነች ክርስቲያኖች ከቤተ ክርስቲያን አንተውሽም ይያልናት ያስወጣችን ኃጢያት አይደለች አንረሳሽም ይያልን ያስረሳችን ኃጢያት አይደለች በቀል ካለባችሁ ኃጢያትን ተበቀሏት እልህ ካለባችሁ ኃጢያትን እልሃችሁን ተወጡባት ጽድቅ በመስራት እንጂ እንዲሁ ዝም ብሎ ቤተ ክርስቲያንን አንተዋትም ይያልን በዘመቻና በሆታ ብቻ ምናልፈው ዘመን አይደለም ለዚህ ዘመን ምን የጎደለው ነገርስ ያለ ይመስላችኋል ድምጽ ነው እንጮሃለን መንጋጋት ነው እንንጋጋለን መውጣት መውረድ ነው እንወጣለን እንወርዳለን ከኛ መካከል እግዚአብሔር አይቶ ያጣውኮ አንድ ነገር ቢኖር መልካም የሆነ ነገር መዝሙር 13 ለዛ ነው ልብ አምላክ ቅዱስ ዳዊት ሲናገር ሰነፍ በልቡ እግዚአብሔር የለም ይላል የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከታል ሁሉም በአንድነት ረከሱ አንድም ከነሱ መካከል መልካም የሚያረግ ነገር የለም ማለት በዚህ ዘመን እውነቴን እምላችሁ ክርስቲያኖች ክርስቶስ የሚሰበክበት ዘመን ብቻ አይደለም ኖረን የምናሳይበት ዘመን ዓለም ስለ ክርስቶስ መስማቱን እኮ በደንብ አርጋት አደምጠዋለች የሚኖረው ሰው ስላጣች እኮ ነው ተከትላ ማንን እንምሰል ማለት የከበዳት ይሄ ሁሉ ሰው እውነተኛ ክርስቲያን እኮ ብንሆን እኛ ብቻ ብዙ ተአምር መስራት እንችል ነበር 12 ሆነው ያጣፈጧትን ይህችን ዓለም እኮ እኛ 60 ሚሊዮን ሆነን አልጫ አረግናት መልሰን ቤተ ክርስቲያንንማ በደንብ አርገን የተውናት ክርስቲያኖች እንዲሁ በአፋችን አልተውናትም እንላለን እንጂ ሲዘመር ስሜታዊ እንሆናለን እንጂ በዛ በእውነት በተሰማን የንስሐ ስሜት መች ተመለስን ኃጢያት ስላቆሰለችን እሷን ነው መበቀል ያለብን